መጀመሪያ አላህ እሱና እሱ ብቻ ነበር ይላሉ ነብዩ አለይሂ ሰላቱ ወሰላም። ካነ አላህ ወለም የኩን ሸይኡን መዐ ከሱ ጋር ምንም አልነበር። ሰማይ ምድር፣ ውሃ ንፋስ፣ አየር ዛፍ፣ እንስሳ የሰው ልጅ፣ ዓርሽ ኩርሲ፣ ጀነት ጀሃነም፣ ሲድረቱል ሙንተሃ መላእክት ማንም አልነበር አላህ። ከዛም አሉ ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ትልቁን ዓለም ዓርሽን ፈጠረ ይላል። ግዙፉን ዓለም ስፋቱን ውፍረቱን እሱ ብቻ የሚያውቀው በቁጥር ሊለካ የማይችለውን ፍጥረት አላህ ፈጠረ። ዓርሽን አላህ ይገለገልበት ከዓርሽም ጥቅም ማያገኙ ከሱ በፊት ነውና አላህ ይላል ፈለል ዓርሹ يحمله ዓርሽ አይሸከመውም ወለል ኩርሲዩ ይስንዱ ኩርሲይ የሚባለው ማለም እሱን አያግዘው በለል ዓርሽ ወዐዘመቱ ዓርሽም ይሁን ታላቅነቱ ወልኩርሲዩ ወዐዘመቱ ኩርሲይም ይሁን ግዝፈቱ ሁሉም በአላህ ጥበቃ ስር ነው። አላህና ብቻ ዓርሽን ከፈጠረ በኋላ ውሃን ከስሩ ፈጠረ። የውሃው ውፍረት ይላሉ ነቢዩ ዓለይሂ ሰላቱ ወሰላም 500 ዓመት ያስሄዳል። 500 ዓመት إن الله سبحانه وتعالى هو الواحد الأحد المتصف بصفات الجلال والكمال وقد أخبرنا النبي صلى الله عليه وسلم عن بداية الخلق ونهايته كان الله ولم يكن شيء غيره وكان عرشه على الماء ثم خلق السماوات والأرض وكتب في الذكر كل شيء ودنا يتكبرات شهد وندم وجه እጅግ ዛሬ በጣም የሚገርም ቪዲዮ ነው የሰማነው። እንግዲህ ያሲን ኑሩ ሱፊዮች አህሉሱና ወልጀማዓዎች ታላላቅ የሐበሻ አውሊያዎች ሰለፎች ኸለፎች ሰሐበቶች ረሱሉላህ ጭምር ነቢያቶች እምነታቸውን ወይም ደግሞ የነቢያቶችን የሁሉም ሙስሊሞችን እምነት እሱ ባንደበቱ መስክሯል። እስከዛሬ አህሉሱና ወልጀማዓዎች ሱፊዮች አላሁ መውጁዱን ቢላ መካን ሲሉ ያንቀጠቅጣቸው ነበር፣ ያንገሸግሻቸው ነበር። ነገር ግን ሐቂቃውን እንደሚያውቁ ዛሬ አወቀን። አላሁ ተዓላ ምንም ነገር ሳይኖር በፊት ያለ ምንም ያለ ቦታ ያለ አቅጣጫ ያለ ዓርሽ ያለ ኩርሲይ ያለ ሰማይ ያለ አቅጣጫ ያለ ቦታ ያለ ምንም ነገር እንደነበረ ይሄው ባንደበቱ አረጋገጠልን። ታዲያኛስ አላሁ መውጁዱን ቢላ መካን ማለታችን ከዚህ ምን የተለየ ነገር አለውና ነው? እናንተ ሙሽሪኮች ናችሁ የሚሉን፣ እናንተ ካፊሮች ናችሁ የሚሉን፣ እናንተ የተሳሳተ መስመር ላይ ናችሁ የሚሉን፣ እኛስ ከዚህ የተለየ ምን ተናገርንና ነው? ባይሆን ያሲን ኑሩ ተውሂዱን በስርዓት ተናግሮታል። አላህ ከዓርሽ አይፈልግም፣ ዓርሽ አላህን አይሸከመውም፣ ኩርሲይ ሌሎችም ፍጥረታቶች ለአላህ አንዳችም ጥቅም አይሰጡትም ብሏል። ትክክል ነው። የተሳሳተበት ቦታ ደግሞ አለ። ምን ይላል? መጀመሪያ ዓርሽን ፈጠረ ይላል። መጀመሪያ አላሁ ተዓላ የፈጠረው ፍጡር ዓርሽ አይደለም። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ ወጀዐልና ሚነል ማኢ ኩለ ሸይኢን ሐይ ይላል። አፈላ ዩእሚኑን እኛ ሁሉንም ነገር ሐይ ያደረግነው የፈጠርነው ከውሃ ነው፣ አያምኑምን ይላል አላሁ ተዓላ። ስለዚህ ያሲን ኑሩ የተሳሳተው መጀመሪያ ዓርሽ ሳይሆን የተፈጠረው መጀመሪያ ውሃ ነው የተፈጠረው። ነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ላይ እኮ አለ። ረሱሉ ዓለይሂ ሰላቱ ወሰላም የየመን ሰዎች መጡ፣ ጥሩ አቀባበልን አደረጉላቸው። ከዛም እነዛ የመንዮች ምን አሉ? ጅእናከ ሊነተፈቀሀ ፊዲን ያ ረሱላላህ ናሕኑ ጅእናከ ሊነተፈቀሀ ፊዲን፣ እኛ ወደ አንተ የመጣ ነው ስለ ድናችን ልንማር ነው፣ ስለ እስልምናችን እንድናውቅ ነው። ወሊነሰአለከ ዐን አወሊ ሃዘል አምር መካን፣ ልክ እንደዚሁም አላሁ ተዓላ መጀመሪያ ስለፈጠረው ፍጥረት ልንጠይቅህ ነው የመጣ ነው አላቸው። ሰይዳችን ዓለይሂ ሰላቱ ወሰላም እነዚህ ሰዎች ለድናቸው ጉጉት አሳድረው ስለ ዲናቸው ስለ እስልምናቸው ለመማር በመምጣታቸው በጣም ተደስተዋል። ነገር ግን ስለ ሶላት፣ ስለ ዘካህ፣ ስለ ሐጅ ከማስተማራቸው በፊት ተውሂድ ማወቅ አለባቸውና
ብልሁ ጥበበኛው ነቢይ ምን አሏቸው? ካነ አላሁ ወለም የኩን ሸይኡን ገይሩሁ። ከሁሉም በፊት እምነታችሁ ስለ ጌታችሁ ማወቅ አለባችሁና አቂዳችሁ መጀመሪያ መቀደም አለበትና ጌታችን አላህ ነበር፣ ከሱ በፊት ምንም ነገር አልነበረም አሏቸው። ሰማይ አልነበረም፣ አርሽም ልክ ያሲን ኑሩ እንደገለጸው ኩርሲይ ምንም ነገር አልነበረም፣ ውሃም አልነበረም። አላሁ ተዓላ ግን በአዘል ነበር። ያኔ ምንም ነገር ሳይኖር በፊት አላህ ቦታ ሳይኖር አቅጣጫ ሳይኖር አርሽ ሳይኖር ያለ እነሱ ነበረ። ቦታን ከፈጠረን በኋላ ታዲያ ጌታችን አላሁ ተዓላ ልክ ኢማሙ ዓሊይ ረዲየላሁ ዐንሁ እንዳሉት ያለ ቦታ ያለ መሆኑ አይወገድም። ኢማሙ ዓሊይን አይሁዶች መተው ነበረ። ወደ ረሱላችን ሐዲስ እንመለሳለን። ኢማሙ ዓሊይ አይሁዶች እሳቸው ጋር ሄዱና ጠየቋቸው። አይን አላህ አሏቸው። ጌታ የት ነው ብለው ጠየቋቸው የሁዳኖች። ከዛም ኢማም ዓሊይ ምን አሉ? ላ ዩቃሉ አይነ ሊመን አየነል አይን፣ የት ነው አይባልም የትን የፈጠረ ጌታ። ካን አላሁ ወላ መካን፣ አላህ ጌታዬ ቦታ ሳይኖር በፊት ነበር። ወሁወ ልአነ አዕላ ማ አለይህ ካን፣ እሱ አሁንም ቦታን ከፈጠረ በኋላ ያለ ቦታ ያለ ጌታ ነው። ያለ ቦታ መሆኑ አይወገዱም አላቸው። ማን? ኢማሙ ዓሊይ ታላቁ ሰሓባ፣ አራተኛው ኸሊፋ ማለት ነው። ረሱሉ ዓለይሂ ሰላቱ ወሰላም እዚህ ጋር ካነ አላሁ ወለም የኩን ሸይኡን ገይሩሁ ሲሉ አላህ ነበረ ቦታ ሳይኖር በፊት፣ ቦታን ከፈጠረ በኋላም አይቀያየርም። ለምንድን? አልኢማም አቡ ሐኒፋ ምን ይላሉ? አተገይሩ አቅዋ ዐላመቱል ሑዱስ፣ መቀያየር ትልቁ የፍጡራን ምልክት ነው ይላሉ። ስለዚህ ጌታችን አላህ አይቀያየርምና አሁንም ዓርሽንም ሰማይንም ኩርሲይንም ከፈጠረ በኋላ ያለ ቦታ ያለ ጌታ ነው። ከዛ ወደ ሰዎቹ ምላሽ ሄዱ ሰይዳ ዓለይሂ ሰላቱ ወሰላም ወካነ ዓርሹሁ ዐለል ማ። ከዛ አላሁ ተዓላ መጀመሪያ ላይ እንደጠቀስነው ወጀዐልና ሚነል ማኢ ኩለ ሸይኢን ሐይ ብሏል። ሁሉንም ከውሃ ፈጠር ነው ብሏል አላህ። ረሱላችን ምን አሉ? ከዛ ወካነ ዓርሹሁ ዐለል ማ፣ ከዛም ዓርሽ ከውሃ በላይ ሆነ። ውሃ ከዓርሽ በታች ነው ማለት ነው። ስለዚህ ከውሃ በኋላ የተፈጠረው ምንድነው? ዓርሽ ነው እንጂ ዓርሽ የመጀመሪያ ፍጡር አይደለም ማለት ነው። ከዛ ምን አሉ ሰይዲ? የነዛ ሰዎችን አሁንም የየመኖችን ጥያቄ ሲሞሉላቸው ثم خلق السماوات والارض፣ ከዛ ሰማይና መሬቶችን ፈጠረ። ወከተበ في الذكر كل شيء፣ ከዛ ለውሐል መሕፉዝ ላይ ሁሉንም ነገር ያሲን ኑሩ እንደተናገረው ሁሉንም ነገር ፈጠረ። ሁሉንም ነገር እንዲጻፍ አደረገ። ያለፈውን የሚሆነውን ወደፊትም ያኒ የሚከሰት ነገር ቢሆንም ያንን ሁሉ አላሁ ተዓላ ለውሐል መሕፉዝ ላይ እንዲጻፍ አደረገ ይላሉ ሰይዳችን ዓለይሂ ሰላቱ ወሰላም። ስለዚህ ያሲን ኑሩ ተውሂዱን የመሻይኾቻችንን የነቢያቶችን የሰሓበቶችን ተውሂድ በአንደበቱ መስክሯል። ነገ ግን ዘወር ብሎ አርረሕማኑ ዐለል አርሽ እስተዋ የሚለውን የቁርአን አንቀጽን ይዞ አላህ አርሽ ላይ ተቀመጠ ወይም ከአርሽ በላይ ከፍ አለ እንዳይል፣ ምክንያቱም በአንድ ምላስ ሁለት ቃል ይሆንበታልና። ስለዚህ ትክክለኛ ተውሂድ ይህ ነው። ካነ አላሁ ወለም የኩን ሸይኡን ገይሩሁ፣ አላህ ነበር ምንም ነገር ሳይኖር በፊት። ምንም ነገርን ሳይኖር በፊት ከነበረ የሆነ ነገር ከፈጠረ በኋላ ደግሞ ያለነዛ ከጃይ ሳይሆን አሁንም አላሁ ተዓላ እስከ ፍጻሜ እስከሌለው ድረስ ያለ ቦታ ያለ አቅጣጫ ያለ ፍጡራን ክጃሎት ይኖራል። ሃዛ ሁወ አላሁ መውጁዱን ቢላ መካን ወላ ጅሃ